ሰላም ጤና ይስጥልን ክብራትና ክብራን የዛሬው ፕሮግራማችን እንግዲህ የቃለ መጠይቅ ፕሮግራም ነው የሚኖረን። እንግዲህ የዛሬው እንግዳችን በቡሌሆራ ዩኒቨርሲቲ ውስጥ በጋዜጠኝነትና ስነ ተግባቦት ትምህርት ክፍል ምሩቅ የሆነው ጋዜጠኛ ሙሂዲን ገለቶን ዛሬ እንግዲህ እዚህ ስቱዲዮ ድረስ ጋብዘናል። ይሄንን ጋዜጠኛ እንግዲህ ቆሼ ወደ ትውልድ ሀገሩ ወደ ማረቆ ልዩ ወረዳ ከመጣ ጊዜ ጀምሮ የሚያደርጋቸውን የዲጂታል ሚዲያ እንቅስቃሴዎችን በተመለከተ አንዳንድ ጥያቄዎችን ጠይቋለን። በዛውም ደግሞ ተማሪ በነበረበት ወቅት ያለፈባቸውን ነገሮች ያስቃኘናል። እንግዲህ ከሱ ጋር አብሬው የምቆየው እኔ ሙሂዲን ገለቶ ነኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ጋዜጠኛ ሙሂዲን ገለቶ እንኳን ወደ ስቱዲዮአችን በሰላም መጣ። እንግዲህ ዛሬ ከአንተ ጋር ደስ የሚሉ ጨዋታዎችን እየተጨዋወትን ተመልካቾችን እናዝናናለን። እነሱም ካንተ ካለፍክበት የህይወት ተሞክሮ ብዙ ይማራሉ ብለን እናስባለን። እንግዲህ እንኳን ወደ ስቱዲዮአችን በሰላም መጣ። አመሰግናለሁ። በመጀመሪያ እኔን እዚህ አክብራችሁ እንግዳ ስላደረጋችሁኝ እጅግ አድርጌ እኔም ከልብ አመሰግናለሁ። እንግዲህ ያው ልክ ነህ። በእርግጥ ሀቃዋንቃ ሚዲያን ከቤት ያደረኩት እኔ ነኝ። ምክንያቱም ከስሙ ስነሳለህ ሀቃዋንቃ ሚዲያ ስንል ህልም እውነት የሚሆንበት ነው። ምክንያቱም እኔ አይ ቲንክ ይመስለኛል ሃይስኩል በነበርኩ ጊዜ ላይ ጋዜጠኛ የመሆን ህልም ነበረኝ። ገባህ አይደል? ያንን ህልሜን እውን ለማድረግ ስጥር ነበር። ብዙ ቻሌንጆችን አልፌያለሁ። እንግዲህ ያንን በማስመልከት ማንም ሰው ያለመው ነገር እውነት ስለሚሆንለት ሀቃዋንቃ ያልኩበት ዋነኛው ምክንያት እሱ ነው። በባለፈው በማረቆ ልዩ ወረዳ ውስጥ በ29ኛው ቀበሌ የተውጣጡ የሚሊሻ ምርቃት ላይ ተገኝተ መድረክ መርተ ነበር። እሱን መድረክ እንግዲህ ብዙ የታደሙ የወረዳችን ከፍተኛ አመራሮች የታደሙበት ትልቅ መድረክ ነው። እሱን መድረክ እንደመጣ እንዴት አየው? ላይ እሱ መድረክ ለኔ በጣም ትልቅ መድረክ ነበረ። ምክንያቱም ብዙ የማረቆ ልዩ ወረዳ ከፍተኛ አመራሮች ነበሩ። ያ መድረክ በጣም ለኔ ፈርቀዳጅ ነው ብዬ የማስበው። ምክንያቱም ይሄ ለኔ ጅማሬ ስለሆነ በነገራችን ላይ ትንሽ ተደናግጬ ነበር። በእርግጥ ለመድረክ አዲስ አልነበርኩም፣ ግን ትልልቅ መድረኮችን ሰርቻለሁ ከዚህ ቀደም። ይህ ግን ታውቃለህ፣ አንዳንዴ ከተወለድክበት ማህበረሰብ ጋር እንደዚህ ፌስ ቱ ፌስ ኦራል ስትገናኝ ትንሽ ከበድ ሊል ይችላል። ግን ያም ሆኖ ተወጥቼዋለሁ። ያ መድረክ በጣም ደስ ይል ነበረ። ጋዜጠኛ ሙሂዲን እንግዲህ ይህ ሀቃዋንቃ የተሰኘው ሚዲያ ያድጋል ብለን እናስባለን። እንግዲህ ይህን ለዚህ እድገት ደግሞ አንተ ያለበት አካባቢ ኮሚኒቲውም ብሔረሰቡ ያለው ሁሉ ደግፎ ይህንን ሚዲያ ማሳደግ ትችላለህ። እንዴት ነው እንግዲህ ይሄ ድጋፍ ዝም ብሎ አይደለም። በነገራችን ላይ ህብረተሰብ ሲደግፍ ከአንተ የሆነ ነገር ይጠብቃል። ቆንጆ ባህሉን እንድታስተዋውቅለት፣ ቋንቋውን፣ እሴቱን፣ የተለያየውን ህዝቡ ጋር ያለውን ነገር ለዓለም እንድታስተዋውቅ ስለሚፈልግ ህዝቡ ይደግፋል የሚል ግምት አለ። እንግዲህ እንዴት አሰብክ? ከወረዳው ፍቃድ የማግኘት አንዳንድ ነገሮች እነሱን በምን አይነት ወይ ልታስኬድ ፈልጋል? ልንሰራ ያሰብነው ሀሳብ በዋናነት ሀቃዋንቃ ሚዲያ ላይ ምንድን ነው፣ ማረቆ የራሱ የሆነ ባህል አለው፣ የራሱ የሆነ ቋንቋ አለው፣ የራሱ የሆነ መተዳደሪያ ደንብ አለው፣ የራሱ የሆነ የሰርግ ስነ ስርዓት አለው፣ የራሱ የሆነ የለቅሶ ስነ ስርዓት አለው፣ የራሱ የሆነ የራጋ ማጋ ወይ ደግሞ የባህላዊ የግጭት አፈታት ስርዓት ያለው በጣም እንቁና ታላቅ ብሔረሰብ ነው። በነገራችን ይህም ብሔረሰብ ደግሞ ለዓለም ለማስተዋወቅ የታቀደ ነው። ከሀገርም አልፎ ለዓለም ባህላችንን፣ ቋንቋችንን፣ እሴታችንን፣ ታሪካችንን እንደዚህ ወድቀው እንዳይቀሩ እነዚህ በሚዲያችን በተለያዩ ፕሮግራሞች እያዋዛን የተለያዩ ታላላቅ ሰዎችን እየጋበዝን ታላላቅ ምሁራንን እንዲሁም የሀገር ሽማግሌዎችን፣ አርቲስቶችን፣ ልዩ መክሊት ያላቸውን ወጣቶች ስዕል የሚችሉትን እየጋበዝን ተስጧቸውን እንዲያወጡ የሚያደርግ ትልቅ ሚዲያ ነው። በቅርቡ እንግዲህ ይህ ሚዲያ ታላቅነቱን የሚያሳያችሁ ይናል፣ ጠንክሮ ሰርቶ ማለት ነው። ወደ ማረቆ ልዩ ወረዳ ከመጣ ጊዜ ጀምሮ እንግዲህ መነጋገሪያ ያረከው ሀቃዋንቃ የተሰኘው የዲጂታል ሚዲያ እንዴት አስበው ነው እንደዛ ልትሉ ይቻልከው? ሌላው ደግሞ
ምንድን ነው ያነሳሳ? ከህዝቡስ ያገኘው ድጋፍ ምንድን ነው? የምትቀርጽባቸው ካሜራዎች ጥራታቸው፣ ሳውንድ ኳሊቲያቸው እንዴት ነው? እሱን ነገር እንዴት ነው ማሳደግ የቻልቆ? ብሔረሰብ በጣም ደግና ሩህሩህ ነው። በነገራችን ላይ አንተ ለምታደርገው እንቅስቃሴ ያግዟል። በእውነት እኔም እንደዚህ ወጥቼ ይሄን ላደርግ ነው ይሄንን አድርጉልኝ ባልልም፣ ነገር ግን ህዝቡ ከጎኔ እንደሆነና እንደሚደግፈኝ አብዛኞቹ ቃል ገብተውልኛል። እኔም ደግሞ በቅርቡ በዲጂታል ወይ በፕሮፌሽናል ስራዎች መጣለው ብዬ አስባለሁ። ምክንያቱም መስራት አለብን፣ አገራችንን መቀየር አለብን። ማረቆ ልዩ ወረዳ ስንል በጣም ሰፊ ናት። በነገራችን ላይ ማረቆ በበርበሬው ይታወቃል፣ በማር ይታወቃል፣ ሰላማዊ ነው እና ደግሞ ልምላሜ ያለበት ሀገር ነው። 3 ሜትር 4 ሜትር ቆፍረ ውሃ የሚፈልቅበት በየጓሮ የተለያዩ አስቤዛዎች እንትን የሚሉበት ወረዳ ነው ማረቆ ስንል። በጣም ትልቅ ከተማ ነው። ሰው በጋራ ነው የምናሳድገው። ላይክ አንድ እንጨት ብቻውን አይነድም ሲባል ሰምተሃል። ስለዚህ ሚዲያችንን ተደራሽ የምናደርገው እውነትም ሀቃው ሃንቃ የሚለው ሚዲያችን ህልም እውነት ይሆናል። በነገራችን ላይ ምክንያቱም እኔ ትናንት ሳለሞ የነበረው ነገር ነው ዛሬ ላይ ህልሜ እውነት ሆኖ እንደዚህ ጋዜጠኛ ልሆን የበቃሁት። እንግዲህ በዚህ አጋጣሚ ይህንን ሚዲያ ላመሰግን። ሰላም። እንግዲህ ከጋዜጠኛ ሙሂዲን ጋር የነበረን ቆይታ ይህን ይመስል ነበር። ሳትሰለችሁ ይህ ፕሮግራም እስከ ፍጻሜው ድረስ አብራችሁን ከኔ ጋር ለተከታተላችሁ ክብራትና ክብራን የሀቃው ሃንቃ ሚዲያ አድማጭ ቤተሰቦች እናመሰግናለን። እንግዲህ ለዚህ የዩቱብ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ይህንን ሚዲያ ለዓለም ተደራሽ እንዲሆን ማድረግ የበኩላችንን መወጣት አለብን። ይመቻል።